ረግረጋማ ውስጥ የተደበቀው አደጋ፣ አናኮዳና የጫካ አውሬዎች አስፈሪ አደን። ዛሬ የምንመለከተው ታሪክ ሰላማዊ በሚመስል ረግረጋማ አካባቢ ውስጥ ተደብቆ ስለሚገኘው የዓለማችን አስፈሪው አዳኝ እና የጫካው ንጉስ ስለሆነው አንበሳ ነው። የገጠር ልጆች በተለመደው የዕለት ተዕለት ኑሯቸው ላይ እያሉ ተፈጥሮ ግን ለእነሱ ፍጹም አልጋ ባልጋ ያልሆነና በአድሬናሊን የተሞላ አስፈሪ ድንገተኛ ስጦታ አዘጋጅታላቸዋለች። እስኪ አብረን እንየው። ታሪካችን የሚጀምረው ሁለት ጓደኛሞች ጫካውን አቋርጠው ጉዞ ሲጀምሩ በሚያቋርጥ ዘናጭ የሙዚቃ ዜማ ነው። ልጆቹ ምንም የደህንነት ስጋት ሳይሰማቸው አካባቢውን እያጠኑ መንገዳቸውን ይቀጥላሉ። በዚህ መሃል በጫካው ውስጥ ልጅ ያዘለች ዝንጀሮ በፍርሃት ስትጮህ ትታያለች። ይህም የሆነ አደጋ በአቅራቢያው እንዳለ የመጀመሪያው ፍንጭ ነበር። በሌላ በኩል ደግሞ አንድ አስገራሚ ትዕይንት እንመለከታለን። አንድ ሰው ሙሉ በሙሉ እርቃኑን ሆኖ በጫካው ውስጥ ዘና ብሎ ተኝቷል። ነገር ግን ሳይታሰብ አንድ እባብ ቀስ እያለ መጥቶ በተኛው ሰው አፍ ውስጥ ይገባበታል። ሁለቱ ጓደኛሞች ወደ ተኛው ሰው ይሄዳሉ። በመሃል አንደኛው ልጅ 49 ምናምን እያለ የሆነ ነገር ይናገራል። ሌላኛው ደግሞ አዎ በማለት ይደግፈዋል። ሰውየውን ሊቀሰቅሱ ቢሞክሩም እርሱ ግን ምንም አይሰማም። የባሰው ደግሞ ሆዱ ክፉኛ ተነፍቶ ያዩታል። እስኪ እዚህ ጋር ያለውን ነገር በደንብ እንመርምር በሚል ስሜት ወደ ሆዱ ጠጋ ብለው ሲያዳምጡ ሆዱ ውስጥ የሆነ ያልተለመደ ድምፅ ሰምተው ክፉኛ ይደነግጣሉ። በተኛበት በአፉ ውስጥ እባብ የገባበት ምስኪን ሰው በሆዱ ውስጥ እባቡ ሲንቀሳቀስ መስማት ልጆቹን የፈጠረባቸው ድንጋጤ ቀላል አልነበረም። ተፈጥሮ አንዳንድ ጊዜ ካልጠበቅነውና ካልተጠነቀቅን አቅጣጫ በሚያስደነግጥ ተንኮል ተመጣለች። ልጆቹ በፍርሃት ተውጧል። ሰውየውን ጥለውት ወደ ጫካ ይሄዳሉ። ልጆቹ ሰውየውን ለማዳን በማሰብ ወደ ጫካው ይበልጥ ይገባሉ። አንደኛው ልጅ በፍጥነት ዛፍ ላይ ይወጣና በያዘው ስለታም ገጀራ እንጨት መቁረጥ ይጀምራል። እንጨቱን ቆርጦ ሲጨርስ ከዛፉ ወርዶ ከጓደኛው ጋር በመሆን የእንጨቱን ቅጠል ሙሉ በሙሉ ይመለምላሉ። የመለመሉትን እንጨት ተጠቅመው አንድ ጠንካራ ቃሬዛ ይሰራሉ። ቃሬዛውን ይዘው ወደ ተኛው ሰው ይመለሳሉ። ሰውየውን በቃሬዛው ላይ አድርገው በውሃ ውስጥ እየጎተቱ ሊወስዱት ይሞክራሉ። በዚህ ጊዜ ግን ግዙፉ አናኮንዳ እባብ በውሃ ውስጥ ሆኖ ቀስ እያለ እያደባቸው ነበር። ልጆቹ ሰውየውን ውሃ ላይ ካደረጉት በኋላ የጫካው ፀሐይ ስላቃጠላቸው ልብሳቸውን አውልቀው መታጠብ ይጀምራሉ። አካባቢው ይበልጥ እየሞቀ ሲመጣ ሙቀት 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 የሚሉ ቃላትን ያሰማሉ። ለካስ ልጆቹ የጮሁት በውሃው ማማርና በፀሐይ ሙቀት ብቻ አልነበረም። ግዙፉ አናኮንዳ ከጀርባቸው ሆኖ ምሰውን ሊበላ ሲያሽት ትንፋሹ የፈጠረው ሙቀትና የፍርሃት ላብ ጭምር ነው። በድንገት ከአካባቢው ሄሎ የሚል ድምፅ ይደመጣል። አንደኛው ልጅ በውሃው ውስጥ የሆነ ነገር አይቶ ምን ሰዓት ነው ወይም እዚህ ጋር መሆን ያለበት ምንድን ነው እያለ ለጓደኛው ሊናገር ሲሞክር አናኮንዳው በከፍተኛ ፍጥነት ከውሃው ውስጥ ይመጣና ከአንደኛው ልጅ ላይ ይጠመጠምበታል። ሌላኛው ልጅ ግን ጓደኛውን ለመርዳት እንኳን ሳያስብ እግር አውጪ ብሎ ነፍስ አውጪኙን ይሮጣል። ታሪኩ ወደ ሌላ አስፈሪ አቅጣጫ ይቀየራል። በሌላ በኩል አንድ ልጅ በዛፍ ላይ ታስሮ ይታያል። ይባስ ብሎ ደግሞ በዚያው አካባቢ አንድ ግዙፍ አንበሳ በኩራት እየተወማለለ ይዞራል። የታሰረው ልጅ የታሰረበትን ገመድ ለመፍታት በከፍተኛ ጭንቀት ይታገላል። በድንገት ልጁ በአንበሳው እይታ ውስጥ ይወድቃል። አንበሳው ሂድ ቁም በሚል አይነት እይታ ወደሱ ይመለከታል። ልጁ እንደምንም ተጋድሎ ገመዱን ይፈታል። አንበሳው ግን ወደሱ እያገሳ በከፍተኛ ፍጥነት ይመጣል። ልጁም ሕይወቱን ለማዳን በጫካው ውስጥ ሮጦ ያመልጣል። ይህ ትዕይንት ትልቅ ትምህርት ይሰጠናል። አደጋ በሚመጣበት ጊዜ ተስፋ ለመቁረጥ እና እስከ መጨረሻው
መታገል ሕይወትን ሊያተርፍ ይችላል። ልጁ ገመዱን ለመፍታት ባያደርገው ኑሮ ለአንበሳው ቀላል እራት ይሆን ነበር። በሌላ ትዕይንት ደግሞ ሁለት ልጆች ወፎች እየተንጫጩ ባሉበት ጫካ ውስጥ ይመጣሉ። አንደኛው ልጅ በያዘው ወፈንጠር አንዷን ወፍ መጥቶ መሬት ላይ ይጥላታል። ወደ ወደቀችው ወፍ በመሄድ አንስተው ይይዙና አደናቸውን ይቀጥላሉ። በዚህ ጊዜ አንበሳው የሚያባራው ልጅ በእነሱ አቅጣጫ ሮጦ ያመልጣል። ሁለቱ ልጆች ግን አደጋውን ስላላወቁ በቀጥታ ወደ አንበሳው አቅጣጫ ነበር የተጓዙት። ዝንጀሮዋ ይህን ትዕይንት በአድናቆት በአግርሞት እያየች በከፍተኛ ድምፅ ትጮኻለች። እዚህ ጋ ነው እንግዲህ የመጨረሻው አስፈሪ ፍርሃት የሚጀምረው። በጫካ ውስጥ ያሉት ሁለት ልጆች በአንድነት ሲጓዙ ቆይተው በመሃል ይለያያሉ። አንደኛው ልጅ በወፈንጠሩ ድጋሚ ሊያድን ሲያደባ ሳይታሰብ በአንበሳው እይታ ውስጥ ይገባል። ሄ አንተም የሚል የድንጋጤ ጥሪ በውስጡ ይሰማል። ከአንበሳው ለማምለጥ ወደ ኋላው ለመሸሽ ቢሞክርም የጫካው ንጉሥ ግን ፈጣን ነበር። አንበሳው በከፍተኛ ፍጥነት ዘሎ ልጁን ያጠቃዋል። አካባቢው በከፍተኛ የጩኸትና የልቅሶ ድምፅ ይሞላል። ልጁ ሕይወቱን ለማዳን በከፍተኛ ጭንቀት እያለ ይጮሃል። በሌላ በኩል ደግሞ የሄደው ሁለተኛው ልጅ አንበሳው በድጋሚ ያገኘዋል። እሱንም እያጠቃው ፊልሙ እዚህ ላይ ያበቃል። ለካስ ልጆቹ ወፍ ሊያድኑ የመጡ መስሏቸው ነበር። መጨረሻ ላይ ግን ራሳቸው ለአንበሳ ትልቅ ወፍ ሆነው አረፉት። ለአንበሳ ደናደር ብሎ ማምለጥ አይቻልም። እግር ካለ መሮጥ ብቻ ነው የሚያዋጣው። ይህን አስፈሪና አዋጊ ታሪክ ከወደዱት ላይክ፣ ሳብስክራይብ እና የደወል ምልክቷን መጫን እንዳይረሱ። በሚቀጥለው አጓጊና ይበልጥ በሚያዝናኑ ታሪኮች እስክንገናኝ ድረስ ደህና ይሁኑ።